ኤርፖርት ቆሜ ጥሪ ይገባልኛል አጋጣሚ እና የት ይገባልኛል? አዳማ ራስ ከአዲስ አበባ ውጪ ማለት ነው። ከዛ ብዙ ጊዜ ደግሞ ከአዲስ አበባ ውጪ አይጠራም። ቢጠራም ደግሞ ፊክስድ ነው፣ ፊክስድ ዋጋ ነው እና ሜትር ታክሲ የሚሰሩ ሰዎች ታውቁታላችሁና ተንገብግቤን ያነሱትና ኢንተርናሽናል ነው አነሱት። ወንድ ነው ያወራኝ እንደዚህ ቦታ ምናምን አለኝ። ከዛ አገኘሁት ያለበት ቦታ ሲሄድ እንትን ነው ውስጥ ላይ ፓርኪንግ ምናምን የሚሰሩ ናቸውና ሴት ናት ከውጪ ነው የመጣችውና ስልክ የኢትዮጵያ ስልክ ስለሌላት በሰው አስደውላ ምናምን ነው። ከዛ እንትን አልኳት ተቀበልኳት ምናምን። ሻንጣ ያዘችኝ ብዙም ሁለት ሻንጣ ምናምን ያዘችው። ከዛ ጭኛት ወጣው እየሄድን ገና ቱሉ ዲምቱ ሳንደርስ ክፍያ ጣቢያ አዳማ መውጫ ሳንደርስ ከካናዳ እንደመጣች 26 ዓመት ነው ምናምን ቆይታ እንደመጣች ምናምን ነገረችኝና ቤተሰቦቿ አያውቁም እንደምትመጣ ድንገት ሰርፕራይዝ ልታረጋችሁ እንደሆነ ምናምን የነገረችኝ። ከዛ በግ እንግዛ ምናምን አለችኝ። በግ ገዝተን ብንሄድ ምናምን ስትለኝ ኧረ አሪፍ ነው ምናምን ብዬ በግ ያለበት ቦታ ቼክ አረግን ወደ ቃሊቲ አካባቢ። ከዛ በኋላ ምን አለችኝ ብር አልዘረዘርኩምና እንትን በልና አንተ ክፈልና ምናምን ነገር ሰጣሃለሁ ምናምን አይነት ነገር አለች። ከዛ እኔ ደግሞ ሸዋሸዋ አለ እንደዚህ ብዙ ጊዜ ሸዋሸዋ ምናምን ስላለ ችግር የለውም ምን ይዘረዝራሉ የሚዘረዝሩ ሰዎች አውቃለሁ ምናምን አልኳት። ከዛ በኋላ አለኝ ምናምን ብላ ለማሳየት እንዳለው ሰው ለማሳየት ሞከረች ምናምን ነገርና እኮ እንዘረዝራለን ምናምን ስላት ኦኬ እሺ ምናምን ብላ ቁጥር $500 እንትን አረገች ቁጭ አረገች። ደነገጥኩ እንዴ አልኩኝ። ከዛ ዶላሩ ፌክ ይሁን ምን ይሁን አላቅም። ልጅቷም ደግሞ ስትታይ ዲያስፖራ ነው የምትመስለው። እንዴ ብዬ እንትን ልበላት በግ ደግሞ በጣም ውድ ነው እንዴ። ከዛ ብር ደግሞ ካሽ ምናምን እንትን አትልም። ከዛ ጠየቅን ወደ በጣም ትልቅ የሚባል በግ 26,000 ነው ምናምን ነገር እንትን አለን። ከዛ ዶላሩን ከስር ነው ያስቀመጠው እዚህ ጋር ነው ያስቀመጠችው ላይክ እንዳምናት አይነት ነገር ነው። ከዛ ሶፍት አለ ይሄ ሶፍት አለ ጫና አደረኩበት እንደዚህ ዝም ብዬ ማለት ነው። ከዛ ጨክኝ ትራንስፈር አደረኩኝ 26,000 ምናምን ብር 26,000 ነው 27,000 ምናምን ብር ጨክኝ ትራንስፈር አደረኩና በጉንጭነን ወደ አዳማ እኔ የሚታየኝ በዛ ሰዓት ፊክስድ ስለሆነ በቃ 5,000 ምናምን ብር ነው እና ያ ብር ነው የሚታየኝ እኔ በሰዓቱ እየገላለብኩት ወደ አዳማ። ከዛ እያጫወተችኝ ብዙ ጊዜ እንደኖረች ምናምን ነገር በቃ ስታወራኝ ምናምን ነገር በመሀል እየተግባባ መጣ ምናምን ነገር ብዙም ደግሞ ትልቅ አይደለችም ነገርና እየተግባባ መጣ ምናምን ነገር ደረስን አዳማ ራስ ሆቴል ደውላዩ ምን ይሁን አላውቅም። እቃውን እዛ ነው ያደረገችው አዳማ ራስ ሆቴል ማለት ነው። ከዛ ቤተሰቦቿ ቤት ሄድን ምናምን ነገር እንደገባን